ሰላም ጤና ይስጥልኝ የዚህ ቤት ቤተሰቦች እንደምን ከረማችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ። የታጋሹ ኢዮብ ታሪክ። ይህ ኢዮብ የተባለው ሰው ማን ነው? ኢዮብ ዖዝ በሚባል አገር የሚኖር ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ እግዚአብሔርም የሚተማመንበት በጣም ድንቅ ሰው ነበር። የአንድ ሚስት ባል፣ የ7 ወንድ ልጆች አባት እና የ3 ሴት ልጆችም አባት ነበር። በመጽሐፍ ቅዱሳችን ውስጥ ለትምህርት ይሆንን ዘንድ ስሙ የተጠቀሰው ይህ ኢዮብ የተባለው ሰው በምስራቅ ካሉ ሰዎች ሁሉ እጅግ ባለጸጋ ነበር። በዛ ዘመን ካሉ ባለሀብቶች ሁሉ ይበልጥም ነበር። የኢዮብ ሀብት ሲቆጠር 3000 የሚያህሉ ግመሎች፣ 7000 የሚደርሱ ፍየሎች፣ 500 በላይ ጥማድ በሬ፣ 500 ደግሞ የሴት አህዮች ነበሩት። በጣም በቁጥር በዛም ያሉ አገልጋዮችና እረኞች ነበሩት። ነገር ግን ይህ ሁሉ የሚያበቃበትና የእሱ እምነትና ጽናት የሚፈተንበት ጊዜ ደረሰ። የአምላክ ልጆች በአምላክ ፊት የሚቆሙበት ዕድል አገኙ። የተጣለውም አጋንንት፣ የሰው መዳን ጠላት ብለን የምንጠራው ሰይጣን በዚያ ተገኝቶ ነበር። ሁሉን ማየት የሚችል አምላካችን ሰይጣንን ከወዴት መጣ? እዚህ ምን ትሰራለህ? አለው። ሰይጣንም ፈጠን ብሎ መለሰለት፣ ምድርን ሁሉ ዘርኳት፣ በዚያም ተመላለስኩ ሲል መለሰለት። እንደገና እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመልክተዋልን? ሲልም ጠየቀው። በምድር ላይ እንደ ኢዮብ ፍጹም የሆነ በልቡም ቅንና አምላኩ እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም እንዲህ ሲል ሐሳቡን አቀረበ። በእውኑ ግን ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? አለው። ቀጥሎም እርሱንና አብረውት ያሉትን ሁሉ አጥር አልቀጠርክለትምን? የእጁን ሥራ አልባረክለትምን? ከብቶቹም በምድር ላይ በዝተዋል አለው። ቀጥሎም ነገር ግን የሰጠኸው ሁሉ እጅህን ዘርግተህ ዳስ፣ እሱም በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን አለው፣ እሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። በሌላኛውም ጊዜ እንዲህ ሆነ፣ የኢዮብ ልጆች በታላቃቸው ቤት ይበሉና ይጠጡም ነበር። መልእክተኛውም ወደ ቤት መጥቶ በሬዎች እርሻ ሲያርሱ በአጠገባቸው አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹም በሰይፍ ገደሏቸው። እኔም የተፈጠረውን ላንተ እነግር ዘንድ አመለጥኩ አለው። እርሱም እየተናገረ እያለ ሌላኛው መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላቻቸው። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም እየተናገረ እያለ ሌላው መጥቶ ከለዳውያን በ3 ረድፍ ተከፍለው በሬዎቹ ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ገደሉ። እኔም የሆነውን ሁሉ ልነግርህ ብቻዬን አመለጥኩ አለው። እርሱም ይህንን ሲናገር ሌላኛው መጥቶ ወንዶችና ሴቶች ልጆችህ በታላቃቸው ቤት እየበሉና የወይን ጠጅም እየተጎነጩ ነበር አለው። እናም አውሎ ንፋስ ከምድረ በዳ መጥቶ የቤቱን 4 ማዕዘን መታው፣ በብላቴኖችህም ላይ ቤት ወደቀ፣ እነርሱም ሞቱ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ከመቀመጫው ተነሳ፣ የለበሰውንም መጎናጸፊያ ቀደደ፣ ፀጉሩንም ተላጨ፣ በምድርም ላይ በአንገቱ ተደፍቶ ጸለየ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያው እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ በዚህ ሁሉ እጦትና የሐዘን መደራረብ አምላኩ እግዚአብሔርን አልበደለም፣ ለእግዚአብሔር ስንፍናን አልሰጠም። ከዚህ ሁሉ በኋላ እግዚአብሔር ሰይጣንን እንዲህ አለው፣ ከዚህ ሁሉ በኋላ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደ ኢዮብ ያለ ፍጹም እና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በክፉ አጠፋው ዘንድ
አንተም የጠየቅከውን ባደረግኩበት እስካሁን ፍጹምነቱን ይዟል አለው። ሰይጣንም መልሶ ለእግዚአብሔር ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁንም እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊቴ ይሰድብሃል አለው። እግዚአብሔር ሰይጣንን የኢዮብን ሕይወት ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ የኢዮብንም ፈተና ቀጠለ። ሰይጣንም ኢዮብን ከፀጉሩ እስከ እግር ጥፍሩ በከባድ ቁስል መታው። ኢዮብም ሰውነቱ በጣም እያሳከከው ስለነበር ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም ኢዮብን እስካሁን ፍጹም መሆንህን ቀጥለሃል እንዴ? እግዚአብሔርን ስደብና ሙት አለችው። እርሱ ግን አንቺ ከሰነፎቹ ሴቶች መሃል እንደ አንዷ ተናገርሽ አላት። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉውንስ አንቀበልምን አላት። በዚህ ሁሉ ግን ኢዮብ በከንፈሩ አልበደለም ነበር። ሦስቱ የኢዮብ የቅርብ ጓደኞች ይህንን እያለፈበት ያለበትን ሁኔታና ችግር ሰምተው ከየአገራቸው ወደ ኢዮብ መጡ። ስማቸው አንደኛው ሹሃዊው በልዲያስ፣ ሁለተኛው ጋአታዊው ሶፋር፣ ሦስተኛው ተማንያዊው ቴልፋዝ። ከሩቅም ባዩት ጊዜ ኢዮብን አላወቁትም። ድምፃቸውን ከፍ አድርገው አለቀሱ። እያንዳንዳቸውም የኢዮብ ወዳጆች መጎናጸፊያቸውን ቀደዱ፣ በእራሳቸው ላይ ትቢያ ነሰነሱ። 7 ሌሊትና 7 ቀናትን በእርሱ ጋር ተቀመጡ። ሕመሙም እጅግ መብዛቱን አይተዋልና ከእርሱ አንድ ቃል እንኳን የሚናገር አልነበረም። ከዚያ በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰና እንዲህ አለ፣ በመከራ ላሉት ብርሃን፣ ነፍሳቸው መከራ ለሆነባቸው ሕይወትን ስለምን ተሰጠ አለ። ቴማናዊው ኤልፋዝም መልሶ እንዲህ አለ፣ እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚሰሩ መከራንም የሚዘሩ መልሰው ያጭዳሉ በማለት ኢዮብ የደረሰበት መከራ በኃጢአት ምክንያት እንደሆነ ተናገሩ። በለዳዶስ እና ሶፋርም በየተራ እየተናገሩ ወቀሳ በዙበት። የደረሰበት መከራ በስውር ኃጢአተኛ ሆኖ እንደሆነ መክሰስ አላቋረጡም ነበር። እናንተ ሁሉ የምታደክሙኝ አጽናኞች ናችሁ፣ በቃሎቻችሁስ የምታደቁኝ እስከ መቼ ነው? እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን ምድር ላይ ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከስራዬ ተለይቼ እግዚአብሔር እንደሚያይ አውቃለሁ አለ። ይህንንም በመናገር በእግዚአብሔር ላይ ያለውን መተማመን መሰከረ። ኢዮብም እግዚአብሔርን ሊሞግት እየፈለገ እርሱን ወዴት እንደማገኘው ምነው ባወቅኩ፣ ወዴትስ እንደተቀመጠ ስፍራውን ማን በነገረኝ፣ በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር። የሚያዳምጠኝ ምነው በኖረኝ፣ እነሆ የእጄ መልክ ሁሉን የሚችል አምላክ ይመልስልኝ፣ ከባላ አገር የተጻፈ ጽሑፍ ምነው በተገኘልኝ አለ። 3ቱ የኢዮብ ወዳጆች ለኢዮብ ከመመለስ ዝም አሉ። ኤሊሆም የተባለ ሰው ከእግዚአብሔር ይልቅ ራሱን ጻድቅ እያደረገ መስሎት ኢዮብ በአግባቡ መልስ ያላገኘለትን 3ቱ ባልንጀሮቹን ተቆጣ። ኤሊሆምም ኢዮብን እስከ ፍጻሜው ድረስ ምነው በተፈተነ ኖሩ፣ እርሱ እንደ ክፉዎች መልሷልና በኃጢአቱም ላይ አመፅን ጨምሯልና በእናንተ መካከል በእጅ ያጨበጭባል እና ቃሉንም በእግዚአብሔር ላይ ያበዛልና ብሎ ኢዮብን ሊገስጽ ሲል የእግዚአብሔር ታላቅነቱና ተግሣጹ ከሰው ትምህርት እንደሆነ እያስረዳ በረጅሙ ተናገረ። ከዚህም በኋላ እግዚአብሔር ባውሎ ንፋስ ሆኖ ለኢዮብ መለሰ፣ እንዲህም አለው፣ ያለ እውቀት በመናገር ቃል ምክርህን የሚያጨልም ማን ነው? እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር። የምድርን ዳርቻ አይ ዘንድ ከርሰ ምድሮቿ የሚናወጡ ዘንድ በውኑ ከተወለድክ ጊዜ ጀምሮ
ማለዳን አዘዝክልንን አለው። ስፍራውንስ አስተዋውቀሃልን? ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ ቦታ የት ነው? የጨለማውስ ቦታ ወዴት አለ? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው? መብረቆች ይሄዳሉ፣ እነሆ እዚህ አለን ልትላቸው ትችላለህን? በውስጡ ጥበብን ያኖረ ለሰው ልብ ማስተዋልን የሰጠ ማን ነው? በውኑ የሚከራከር ሰው ሁሉን በሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስ ብሎ የሰው ልጆች የሚቸገረባቸው ምስጢሮች የሚያውቅ ፈጣሪ መሆኑን አስረዳ። ሁሉን ቻይ የሆነውን ፈጣሪ ካወቀው ይበቃኛል በማለት ከብስጭቱ አርፎ እንዲህ አለ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ይከለከል ዘንድ ከቶ እንደማይቻል አወቅኩ። ያለ እውቀት ምክርን የሚሰጠው ማን ነው? እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። በጆሮ መስማትንስ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በአፈርና አመድ ላይ ተቀምጬ እጸጸታለሁ አለ። ኢዮብም ምንም የመከራውን ምክንያት ባያውቅም በጥበብ አምላኩን በመተማመን ሊታገስ በቃ። እግዚአብሔር ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊው ኤልፋዝን እንደ ባሪያዬ እንደ ኢዮብ ስለኔ ቅንን ነገር አልተናገራችሁምና ቁጣዬ በእናንተና በሁለቱ ባልደረቦችህ ላይ ገኗል። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ የሚያቃጥለውን መስዋዕትን እራሳችሁ አሳርዱ። ባሪያዬም ኢዮብ ስለ እናንተ ይጸልያል አለው። እነርሱም ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔር የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት። እግዚአብሔር ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ቀድሞም ያውቁት የነበሩት ሁሉ ወደ እርሱ መጡ፣ በቤቱም በእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔር ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንድ ልጆችና 3 ሴት ልጆችን ወለደ። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹም እና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜን ጠግቦ ሞተ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ።